እንደ አውሮፓ አቆጣጠር በ1846 አንድ የመርከብ ጠላፊ ግሩፖች አንድ የንግድ ጀልባ ለመጥለፍ ይሞክራሉ። በጀልባውም ላይ ያለ መርከበኛ ደውሎ ሰዎቹን ሊያነቃ ቢሞክርም ጠላፊዎቹ ተክሶ ይገሉታል። ድምፁንም ሲሰሙ ካፕቴን ባደን ለጀልባው ሰራተኞች ዝግጁ እንዲሆኑና እንዲታጠቁ ትዕዛዝ ያስተላልፋል። ጀልባውም ላይ የነበሩት ለመከላከል ይሞክሩ ነበር። ነገር ግን ከአጥቂዎቹ መካከል ግማሾቹ ወደ ታችኛው የመርከብ ክፍል ዘለው በመግባት የተቀሩትን ለማፈን ይሞክራሉ። ባደንም ራሱን ለመከላከል ቢሞክርም ያፍኑታል። ባደንም ከሰመመን ሲነቃ ጀልባው በጠላፊዎች ሙሉ ቁጥጥር ስር ገብታለች። የጠላፊዎቹ መሪ የነበረው ካነር ባደን ይህንን ከየት እንዳመጣ ይጠይቋል። ባደንም አልመለሰም ነበር፣ ግን ጀልባዋ የመጣችው ኬመን ብራክ ከተሰኘች ደሴት መሆኗን ሰነድ ያገኛል። ከ6 ቀን በኋላም በኬመን ብራክ ደሴት ላይ የምትኖረው ሩሳይል የተሰኘችው የባደን ሚስት ባሏ መምጣት ከነበረበት ጊዜ በላይ ስለቆየና በሰዓቱም ስላልደረሰ ጨንቋታል። ባይናኩላር ወይም የአጉሊ መነጽር አንስቶች ላይ ጀልባ እንዳለና እየመጣ መሆኑን ለማየት ትሞክራለች፣ ግን ምንም አይነት ጀልባ አላየችም። በሌላ በኩል ደግሞ የባይደን እህት የሆነችው ኤልዛቤል ከፍቅረኛዋ ዌስተን ጋር የፍቅር ጊዜ በድብቅ እያሳለፈችና ዌስተንም ኤልዛቤልን አብረው እንድትኖርና ከአካባቢውም እንዲጠፉ ቢለምናትም ኤልዛቤል አልተስማማችም። ሩሳይልም ወደ ቤቷ ትመልሳለች። በሩንም በምትከፍትበት ወቅት አንድ ማንቂያ ደውል እንዲሆን የሰራችው ሲስተም ኤልዛቤል የሆነ ሰው ወደ ቤቱ እንደመጣና ፍቅረኛውም እንዲደበቅ ተነግሯለች። ኢዜክም የተሰኘው የሩሳይል ልጅ ከተኛበት ይነሳል። ሩሳይልም ወደ ግቢው ስትገባ ኩሽናው በሳት ሊያያዝ እንደሆነ አይታ ለማጥፋት ትሞክራለች። ሩሳይልም ወደ አይዘክ በመሄድ ታግዟለች። አይዘክም ወደ ደሴቷ የተጠጋ ጀልባ እንዳየች ጠይቃታል። እሷም ምንም እንዳላየች ትነግሯለች። እሱም ከአባቱ ጋር ከተገናኘ 59 ቀን እንደሆነውና እየቆጠረ መሆኑን ያግራታል። ሩሳይልም ወደ ኤልዛቤል ክፍል ትሄዳለች። ነገር ግን ፍቅረኛው ቀድሞ ወጥቶ ስለነበረ ምንም አላየችም። ኤልዛቤልም ከኢዛክ ጋር እንድታሳልፍ ሩሳይል ትነግራታለች። ኤልዛቤል ግን በዚህ ደሴት ላይ መቆየትና መኖር እንደደበራትም ትነግራታለች። ሩሳይልም ኮኮናት በማውረድ እና ኬክ በመስራት የልጇን የኢዛክ ልደት ታከብራለች። በዛም ለልጇ ባሏ ባይደን ልደቱ ላይ መገኘት ካልቻለ ወይም ከቆየ ስጦታ በሷ በኩል እንደሰጠው ትነግሯለች። ስጦታም የነበረው ራሱ መከላከል የሚችልበትን ቢላ ነበረ። በዛው ምሽት ዌስተን ኤልዛቤል ጋር አንድ ላይ ተያይዘው ለመጥፋት እየጠበቃት ሳለ ከወንበዴዎች ጋር ይገናኛል። እነሱም ይገሉታል። ኤልዛቤልም የስንብት ደብዳቤ በኢዛክ ጠረጴዛ ላይ አስቀምጣ ትወጣለች። ነገር ግን የበሩ ማንቂያ ሩሳይልን ይቀሰቅሳታል። ወደ ኤልዛቤልም ክፍል ስትሄድ የለችም። በመስኮቱም በኩል ስትመለከት ወንበዴዎቹ ቤቱን ሲዞሩ ታያለች። በሩንም በመቀርቀሪያ ከዘጋች በኋላ ወደ ልጇ በመሄድ ትቀሰቅሰዋለች። ልጇንም በቤዝመንት ከደበቀችው በኋላ መሳሪያ ታወጣለች። ነገር ግን ወንበዴዎቹ በስሟ መጥራት ይጀምራሉ። ጣሪያውንም ሰብረው በመግባት እሷን ሊገሏት ይሞክራሉ። እሷም ራሷን ለመከላከል ትሞክራለች። ሌላኛው ግን በመሳሪያ ሊያንቃት ይሞክራል። ነገር ግን ልጁን በመንከስ ታስለቅቋለች። በመጨረሻም ግን ይዟታል። ካርነርም የተባለ ወንበዴ ወደ ቤት በመግባት ብር እንድትሰጠው ይነገራታል። ቤት ውስጥም ሲፈልግ ትንሽ ሳንቲም ብቻ እናገኘው። ከዛ ወርቁ የት እንዳለም ይጠይቃታል። እሷ ግን ሳንቲም ብቻ እንዳላት ምላ ትናገራለች። ለማምለጥም ትሞክራለች። ለልጇም ሁሉም ነገር ሰላም እንደሆነ ቀስ ብላም ትነግሯለች። ወንበዴም ከበኋላ የወሰደውን ወርቅ ያሳየትና ቀሪዎት እንደሆነ ይጠይቃታል። ነገር ግን እሷ ለመመለስ ፈቃደኛ አልነበረችም። ወንበዴውም ከመሄዱ በፊት ለአባሎቿ እግሯን እንዲሰብሯት ትእዛዝ ይሰጣቸዋል። ከዛም ሲወጣ ካነር ከአንድ ግለሰብ ጋር ይገናኛል። ግለሰቡም ካነር ራሱ እንዲያስታውቅ ይጠይቋል። የወንበዴዎቹም ጀልባ በዛ ሰዓት ወደ ደሴቱ እየተጠጋች ነበረ። ኤልዛቤልም ፍቅረኛው ጠፍቶባት ስትፈልገው ቆይታ ሬሳዋን ታገኛለች። በጣምም ታዝናለች። ፓስተር ብራይደልም ወንበዴዎቹ ወደ ደሴቱ እየጠጉ መሆናቸውን ይመለከትና ነዋሪዎቹ እንዲነቁ ያደርጋል። ነዋሪዎቹም በቤተክርስቲያን ውስጥ ለመደበቅ ይሞክራል። ካነርም የተጠየቀውን ጥያቄ ሳይመልስ ሲቀር ሰውየው የደሴቱን ጠባቂዎች ለመዋጋት እንዲዘጋጅ ይነግረዋል። ወንበዴዎቹም ተኩስ ይጀምራሉ። ካነርም ከሰውየው ጋር መጣላት ይጀምራል። እሷንም ያገቷት ወንበዴዎች በገመድ አንገቷ ላይ በማስገባት ለማንጠልጠል ይሞክራሉ። ነገር ግን እሷ እጇን ገመዱ ላይ አስገብታ ስለነበረ አላነቋትም። እናትየው ስትጨነቅ ሰምቶ አይዛክ ድምፅ ያወጣል። በዚህ ጊዜ ወንበዴዎቹ ያዩታል። እሷም ራሷን ከገመዱ ላይ ካስጣለች በኋላ አንዱን በአሰቃቂ መንገድ ትገለዋለች። አንዱም ወንበዴ ይህንን ሲያል ሊገላት ይሞክራል። እሷም እሱን በአሰቃቂ መንገድ ትገለዋለች። አይዛክ ይህንን ሁሉ ነገር ሲመለከት ነበረ። ወንበዴው ካነር ሊያስጥሉት የሚመጡትን ሰዎች ሁሉ እየገደለ ነበረ። መድፉንም ሊተኩሱ ያሰቡን ሰውዬ ተኩሶ ይገለዋል። ካነርና ወንበዴዎቹ መዋጋታቸውን ይቀጥላሉ። ደሴቱን ሲጠብቅ የነበረውና ከካነር ጋር ሲጣል የነበረው ግለሰብ በተራው መድፉን ለመተኮስ ሲሞክር አልቻለም። ምክንያቱም ወንበዴው ቀድሞ ስለደረሰበት ነው። ኤልዛቤልም እርዳታ ለመጠየቅ ወደ እነሱ እየሮጠች ነበረ። ግን ወንበዴዎቹን ስታይ ትክክል እንዳልሆነ ገብቷት ትደበቃለች። ሰውየውም የጦር መርከብ በቅርቡ ስለሚመጣ ቦታውን ትተው እንዲሄዱ ያስጠነቀቃቸዋል። ካነርም እንዳይመጡ የሚደረግበትን መንገድ እንዲነግረው ይጠይቋል። አለበለዚያ ግን እንደሚገድለው ይነግረዋል። ሰውየውም ለመንገር ፈቃደኛ አልነበረም። ከዛ ግን ይገድለዋል። አይዛክም ወርቅ ያገኛል። አይዛክና እናቱ ለመውጣት ባሰቡበት ጊዜ ፓስተሩ ይመጣል። ፓስተሩም የተፈጠረውን ነገር ሁሉ ይነግራታል። ፓስተሩም እሷ እንደሚፈልጓትና እሷ ብቻ ነገሩ ማስቆም እንደምችል ይነግራታል። እሷም የኤልዛቤልን ደብዳቤ ታገኛለች። ከዛ በኋላ ለልጇ ቢላው፣ ለፓስተሩ ደግሞ ጠመንጃው ሰጥታ ኤልዛቤልን ለማስጣል ትሄዳለች። ኤልዛቤልም ከወንበዴዎቹ ለማምረጥ መሮጥ ትጀምራለች። ሩሳይልም እንዳያዩት ተደብቃ ነበር። ኤልዛቤልንም አፏን በማፈን ጤሻ ውስጥ ታስገባታለች። ኤልዛቤልም ፍቅረኛው እንደሞተ ተናግራታለች። ወንበዴዎቹ ቤቷን መፈተሽ ሲጀምሩ አባሎቻቸው ሞተው ያያሉ። በዚህ ጊዜ ሊ የተባለው ወንበዴ
ቦታውን በደንብ እንዲፈትሹ ያዛል። ካነርም ነገሩን ሲያጠና መራመድ የማይችል ልጅ እንዳላቸው ይገነዘባል። አይዛክና ፓስተሩም መሸሹን ቀጥሏል። ነገር ግን ዊልቸሩ አልሄድ ስላለ በእግር ለመሄድ ይወስናሉ። በዛም ጊዜ አንድ ድምፅ ይሰማሉ። ነገር ግን ሩሳኤልና ኤልዛቤል ነበሩ። በዛው ሰዓት ወንበዴዎቹ እየተከተሏቸው ነበረ። ዊልቸሩንም ያገኙታል። እናትየውም ትንሽዬ መንሳፊያ አድርጋ አይዛክና ኤልዛቤልን ወንዙን ታሻግራቸዋለች። እናትየውም ትሻገራለች። ፓስተሩ ግን ሊሻገር ሲሞክር ወንበዴዎቹ ይመጡበታል። እሱም ለመስዋዕትና እነሱ እንዳያመልጡ ለማድረግ እዛው ቆሞ ይጠብቃቸዋል። ካነርም በዚህ ሰዓት እግሩን ይመቷል። እናትየውም በአጉሊ መነጽር ይህን ሁሉ ነገር እየተከታተለች ነበር። በዚህ ጊዜ ግን አንድ ወንበዴ ያስተውላል። ከዛ ከዛፍ ላይም ተኩሶ ይጥላታል። ፓስተሩም ሰውየው ላይ ተኩሶ ከገደለው በኋላ ካነርም ፓስተሩን መልሶ ይገለዋል። እሷም ተነስታ ታመልጣለች። ወንበዴዎቹ ወንዙን ለመሻገር ሲሞክሩ ባዙ ይበላሉ። ጥቂቶቹ ግን ይሻገራሉ። አይዛክና ኤልዛቤልም በዛፍ ስር ተደብቀው ነበረ። እናትየው ወንበዴዎቹ መንገድ እንዲቀይሩ ታደርጋቸዋለች። እሷንም ይከተሏታል። ከዛ ግን መፋለም ጀምራለች። ነገር ግን ኤልዛቤል ከአንዱ ወንበዴ ጋር ትገናኛለች። በዚህ ጊዜ ኤልዛቤል ትጮዋለች። ሩሳኤል በሰማች ጊዜ አንዱን በመጥረብ አንዱን ደግሞ በእግሯ ረግጣ ትገለዋለች። ወደ እነሱም ትሄዳለች። አይዛክ ወንበዴውን በቢላ ለማስፈራረስ ሲሞክር እናትየው ቀድማ ከኋላው መታ ትገለዋለች። ወደ ካነርም አዞ ሲጠጋ በሽጉጥ ተኩሶ አዞን ከቦታ እንዲሸሽ ያደርጋል። እሱም ጮሆ በመናገር ካልተባበረችውና ወርቁን ካልሰጠችው የኋላ ታሪኳ እንደሚያወጣበት ይነግራታል። በዚህን ጊዜ እሷም ትስማማለች። ልጇንና ኤልዛቤልን በመያዝ ወደ ዋሻ ታስገባቸዋለች። እሷም ስለ ካነር የምታውቀውን እና እሱም ለህንዶች ካምፓኒ ቅጥረኛ እንደነበረ በልጅነቷ እሷ የነበረችበትን መርከብ በማጥቃት እናትና አባቷን በመግደል እሷን አግቶ እንደወሰዳት እንዲሁም ለመለያ ብሎ አንገቷ ላይ ታቱ ወይም ንቅሳት እንዳደረገባት ትነግሯቸዋለች። እሷም ለማምለጥና ከወንበዴዎቹ ጋር ለመመሳሰል ንጹህ ሰዎችም መግደል እንደጀመረችም ትናገራለች። በዚህም ምክንያት ብለድ ሜሪ የተሰኘ ስምም እንደተሰጣት ትነግራቸዋለች። እሷም ከካነር የሰረቀችውን ሳጥን ስትከፍት ሙሉ ወርቅ መሆኑን ታሳያቸዋለች። ሽጉጦችንም ታዘጋጃለች። በዛ ጊዜ ወንበዴዎቹ ባደንን ያመጡታል እና በደም የተጨማለቀ መግቢያ ያሳዩታል። በዛን ጊዜ ቤተሰቦቹ እንደተገደሉበት ያስባል። ሊ ከኮነር ጋር ሲያወራ ለበቀል ነው ወይስ ለወርቅ ነው የመጣ ነው ብሎ ይጠይቋል። ለበቀል ነው ብሎ ይመልስለታል። አይዛክ በስህተት ቦምብ ሲያነሳ እናትየው ትቀበለውና ውጭ እንዲቆዩ ታዛቸዋለች። እሷም ከታጠቀች በኋላ አንድ ጀልባ ለልጇና ለኤልዛቤል ታሳያቸዋለች። ጀልባውም በመጨረሻ የሚያመልጡበት ጀልባ እንደሆነች ትነግራቸዋለች። ከዛ በኋላ ኤልዛቤልና ልጇን በአንድ ዋሻ ዘግታባቸው ወንበዴዎቹን ለመፋለም ትሄዳለች። ኤልዛቤልም አንድ ወረቀት ታገኛለች። ወረቀቱም ያፋልጉኝ ጥሪ ሲሆን እሱም የሩሳኤልን ፎቶ የያዘ ወረቀት ነበረ። ማታም ላይ ወንበዴዎቹ ባደንን ሲያሰቃዩት ካነር ለባደን እሱና ሩሳኤል አብረው እንደነበሩና ፍቅረኛሞች እንደነበሩ ይነግረዋል። ነገር ግን ባደን አላምነውም ነበረ። በዛ ፍጥነት ሩሳኤል አንዱን ጋርድ በመግደል ሌላኛውን ጋርድ ታንጠለጥለውና መፋለም ትጀምራለች። ወደ ቤት ውስጥም በመግባት ታፍናቸዋለች። ሌላኛውን ጋርድ ደግሞ ትገለዋለች። በስተመጨረሻም ወደ ውስጠኛ ክፍል ስትገባ ባይደንን ታገኘዋለች። እሱም ተደብቆ ወርቁን ስለወሰደ ይቅርታ ይጠይቃታል። ለልጃቸውን ጎበዝ ዶክተር ለመቅጠር አስቦ እንደሆነ ይነግራል። ነገር ግን ካነር የነገረውን ነገር ይጠይቃል። እሷም ለመኖር ብላ እንዳደረገች ትነግረዋለች። ነገር ግን ወንበዴዎቹ መጠጋትና እሷ መፈለግ ይጀምራሉ። እሷም መጠጋታቸውን ካወቀች በኋላ የባድንን እጅ ለመታት ስትሞክር ሰንሰለቱ እምቢ ይላታል። በኋላ ተመልሳ እንደምታድነውና እንደምትመጣ ነግረው በመስኮት በኩል ትወጣለች። ወንበዴዎቹ ሊከቧት ይሞክሩ ነበረ፣ ግን እሷ በቦምብ ታፈነዳቸዋለች። ካነርም ባደንን ይዞት ይወጣና ወርቁን እንድትሰጠው ይጠይቃል። ነገር ግን ባደንና ካነር መፋለም ይጀምራሉ። በዛ ሰዓት ሩሳኤል ቦምብ ማፈንዳት ጀምራለች። በድንገት ግን ቦምቡ ይፈነዳና ሁለቱም ማለትም ካነርና ባደን ይወድቃሉ። ሊም ወደ ሩሳኤል በመጠጋት ሊገላት ይሞክራል። በዛ ጊዜ መፋለም ይጀምራሉ። ካነርም ባደንን ይወጓል፣ ይገለዋል። ሩሳኤልም ካነርን ለማስጣል ስትሞክር ሊ በሽጉጥ እግሯን ይመታል። በዛ ሰዓት ግን ባይደን ሞት። ሩሳኤል ካነርን ለመወገስ ሞክር ይዛታል። እሷም ለምን ወርቁን ብቻ ይዞ እንደማይሄድ ትጠይቋለች። ካነርም ወርቁ ለቡድኖቹ እሱ ግን የመጣው ለበቀል እንደሆነ ይነግራል። በዛ ሰዓት እሷ በአንድ እጆቿ ወርቆቹ እንዲቀልጡ እሳት ትለኩስባቸዋለች። ካነርም ወደ እሳቱ ሲጠጋ ቦምብ ይፈነዳል። ኤልዛቤትም የሩሳኤልን የድሮ ታሪኮች ማንበብ ትጀምራለች። እንዴትም ከባደን ጋር እንደተዋወቁ ታነባለች። ሩሳኤልም በዛ ሰዓት ወደ ዋሻው ትገባና ትወርቃለች። ሊ የተባለ ወንበዴ ወርቁ መቅለጡና አባላቶቹም እየሞቱ መሞቱን ሲያይ ይናደድና የተቀሩት ቡድኖች ቦታውን ለቀው መሄድ እንዳለባቸው ይናገራል። ካነርም በዚህ ሰዓት በንዴት ይናደድና ሊን ይገለዋል። ካነርም የተቀሩትን አባሎች ሩሳኤልን ከገደሉ ነፃነት እንደሚኖራቸውና በሀብት መኖር እንደሚችሉ ይነግራቸዋል። በዛ ሰዓት ይደሰታሉ። ቤቱንም ማቃጠል ጀምራሉ። ኤልዛቤልም ከሰመመን ስትነቃ አልኮል ትጠጣና ልጅ ኤልዛቤል ቁስሏን ታጥበላታለች። ሩሳኤልም ለኤልዛቤል ባደን እንደሞተና እሷ መጥፎ ሰው እንዳልሆነች ትነግራታለች። አብረውም ወጥመድ መስራት ይጀምራሉ። ከጨረሱ በኋላ ዋሻ ውስጥ አስገብታ ዘግታባቸው ትሄዳለች። ወንበዴዎቹም ዋሻ ውስጥ ለመግባት ሲሞክሩ የተወጠረ ሽጉጥ ዋሻውን ለመክፈት የሚሞክረውን ሰው ይገድሏል። ከዛን ተኩስ መለወጥ ይጀምራሉ። ኤልዛቤልም ወንበዴዎቹ ወደ እነሱ ሲጠጉ ፈንጂውን ትለኩስባቸዋለች። እናትየው መተኳኩሱን ትቀጥላለች። ኤልዛቤልም ወደ በሩ ጋር ስትጠጋ አንዱ ወንበዴ ያንቃታል። አይዛክም እጁን ይወገዋል፣ ከዛም ያስለቅቀዋል። ለማምለጥም ሲሞክሩ ወንበዴው ኤልዛቤልን ይዛታል። በወደቀችበትም ጊዜ ግን የተጠመደውን ገመድ ስትጎትት ሽጉጡ ተተኩሶ ይገለዋል። እናትየውም ዋሻ ውስጥ የሚመጡትን መግደሏን ቀጥላለች። አይዛክና ኤልዛቤልም ወደ
ጀልባ ይደርሳሉ። ቀዳም ብሎ ሲያዩ እሳት እየነደደና እሳቱም ደግሞ ወታደሮቹ መጥሪያ ምልክት መሆኑን ይገነዘባሉ። እናትየውና ወንበዴው ማለትም ካነር ፊት ለፊት መፋለም ይጀምራል። በመጨረሻም ካነር ሊወጋ ሲል ኤልዛቤል ከኋላ በመምጣት ሽጉጥ ትደቅንበታለች። በመጨረሻም ትመተዋለች። በዚህ ጊዜ ሩሳኤል ትነሳና ካነርን ትወገዋለች፣ ትገድለዋለች። በመጨረሻም ትክክለኛው ስሟ ሜሪም እንደሆነ ለኤልዛቤል ትነግራታለች። ጀልባውም ላይ የነበረው ልጇ ሳጥኑ ሲከፍተው ሙሉ ለሙሉ ወርቅ ያገኛል። ከቤተ ክርስቲያኑም ውስጥ የነበሩት ሰዎች ወደ ውጭ መውጣት ይጀምራል። እንደዚሁም የወታደሮቹ መርከብ ወደ እነሱ መቅረብ ይጀምራል። ለዛሬ ያዝንላችሁ የፊልም ዳሰሳ ይህን ይመስል ነበር። በሌላ ፊልም ዳሰሳ እስክንገናኝ መልካም ጊዜ፣ መልካም ቆይታ።